ሰላም ሰላም ወደዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን ከሀ እስከ መ ያሉትን አራቱን ፊደላቶች እስከ ቤተሰቦቻቸው ድረስ ማጥናት ይሆናል ማለት ነው። እንግዲህ እነዚህ ፊደላቶች በማጥናት ደግሞ የተለያዩ እያንዳንዳቸው የሆነ አንዳንድ ቃላትን መስርቼላችኋለሁ የበለጠ ግልጽ እንዲሆንላችሁ ማለት ነው። ስለዚህ በመጀመሪያ ፊደላቶቹን ቆጥርላችኋለሁ። ከዛ ቀጥሎ ደግሞ የተመሰረቱትን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ተከታተሉኝ። ሆ ህ ሄ ሃ ሂ ሁ ሃ። እሺ አሁን ደግሞ ከሃ ቀጥሎ ለ የምትባለዋን የአማርኛ ፊደል እናገኛታለን ማለት ነው። ስለዚህ የለም ቤተሰቦች ደግሞ እስኪ እናያቸው። ለ ሉ ሊ ላ ሌ ል ሎ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እስኪ እንቁጠራቸው። ሎ ል ሌ ላ ሊ ሉ ለ። እዚህ ቀጥሎ ደግሞ ሀ ወይም ደግሞ ሐመርኋ ትባላለች ማለት ነው። እንግዲህ እዚህ ጋር የምታዩት ሀ ይችኛዋ ሀ ከዚህኛዋ ሀ ጋራ ተመሳሳይ ናቸው ማለት ነው። እንግዲህ ይችኛዋ ሀሊታዋ ትባላለች፣ ይችኛዋ ደግሞ ሐመርኋ ትባላለች ማለት ነው። እንግዲህ እነዚህ ሁለቱም ፊደላቶች በምንድን ነው የሚለያዩት? በአጻጻፋቸው ወይም ደግሞ በቅርጻቸው ነው የሚለያዩት ማለት ነው እንጂ አገልግሎታቸው ሁሌም ቢሆን አንድ ነው ማለት ነው። ስለዚህ ይችኛዋንም ሀ ብለን ነው መጥራት ያለብን ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። አሁን እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ። አሁን ደግሞ ከቀጥሎ መ የምትባለዋን የአማርኛ ፊደል እናገኛለን ማለት ነው። ስለዚህ መ ማለት ደግሞ ይችኛዋ ናት። እስኪ የመን ቤተሰቦች ደግሞ እስኪ እናያቸው። መ ሙ ሚ ማ ሜ ም ሞ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ሞ ም ሜ ማ ሚ ሙ መ። እንግዲህ እንዳጠቃላይ እንግዲህ እዚህ ጋር የምታያቸው እነዚህ ከሀ እስከ መ ያሉት ፊደላቶች ናቸው ማለት ነው። ስለዚህ እነዚህን ፊደላቶች በማጥናት ደግሞ የተለያዩ ቃላቶችን ደግሞ አንዳንድ ቃላቶችን መስርተናል። እስኪ እነዚህን ደግሞ እናያቸው። አሁን በሀ ወይም ደግሞ በዚች በመጀመሪያዋ ፊደል የተመሰረቱት ቃላቶች ናቸው ማለት ነው። እስኪ እናያቸው። እንግዲህ እዚህ ጋር ሆሄ ይላል። እንግዲህ ሆሄ እንግዲህ እዚህ ጋር የምታዩት ይቺ ሆ ከቤተሰብ ከመጨረሻዋ ናት ማለት ነው። ወይም ደግሞ የሰባተኛዋ ናት ማለት ነው። ሄ ማለት ደግሞ የሀ ቤተሰብ የአምስተኛዋ ናት ማለት ነው። እንግዲህ እነዚህን ሁለቶችን በማጣመር ምን የሚል መስርተናል? ሆሄ ሆሄ የሚል ቃል መስርተናል ማለት ነው። በሀ የተመሰረተው ቃል ይሄ ነው ማለት ነው። ስለዚህ ወደ ቀጣይ ወደ ለ ደግሞ እንሄዳለን ማለት ነው። እንግዲህ ቀጣይ ደግሞ ሎሚ ሎሚ ይላል። እንግዲህ እዚህ ጋር የምታዩት ሎ የለቤተሰብ የሰባተኛዋ ናት፣ ሚ የመቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ እነዚህን ፊደላቶች አንድ ላይ በማድረግ ምን የሚል መስርተውልናል? ሎሚ የሚል ቃል
መስርተናል ማለት ነው። ሎሚ የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሄሎ ይላል። ሄሎ እንግዲህ እዚህ ጋር ሄ ማለት የሀ ቤተሰብ የስንተኛው ናት? የአምስተኛው ናት ማለት ነው። ሎ ማለት ደግሞ የነ ቤተሰብ የሰባተኛው ናት። ስለዚህ እነዚህን ሁለቱን ፊደላቶች አንድ ላይ በማጣመር ምን የሚል መስርተናል? ሄሎ የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ማም ይላል። ማም እንግዲህ እዚህ ጋር ማ የመቤተሰብ የአራተኛው ናት ማለት ነው። ም ደግሞ የመቤተሰብ የስድስተኛው ናት። እዚህ ጋር የምታያቸው ሁሎችም የመቤተሰቦች ናቸው ማለት ነው። ስለዚህ በአንድ ላይ እነዚህን ሁለቶችን በአንድ ላይ በማጣመር ምን የሚል መስርተናል ማለት ነው? ማም የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር የምታያቸው ቃላቶች በየትኞቹ ፊደላቶች የተመሰረቱ ናቸው? እንደዚህ ከነዚህ ዛሬ ባየናቸው ከሀ እስከ መባሉት እስከ ቤተሰቦቻቸው ድረስ በማጥናት እነዚህን የመሰሉ ቃላቶች መስርተናል ማለት ነው። እንግዲህ ከዚህ በቀጣይ ያሉትንም በዚህ መሰረት የተለያዩ ቃላቶችን መመስረት እንችላለን ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።